393.8 ሜትር የሚረዝመው የአፍሪካ ረዥሙ ህንጻ አይኮኒክ ታወር ኒው አድሚኒስትሬቲቭ ካፒታል ይባላል። መገኛው ግብጽ ሲሆን ከመዲናዋ ካይሮ 60 ኪሎ ሜትር የሚርቅ አዲስ ዋና ከተማ ለመሆን እየተዘጋጀች ባለችው ከተማ ላይ ነው። ከመሬት በላይ 78 ወለሎች ያሉት ሲሆን ከመሬት በታች ደግሞ ሁለት የምድር ቤት በአጠቃላይ 81 ወለሎች ያሉት ነው። ቁመቱ 393.8 ሜትር ሲሆን ከኢትዮጵያ ንግድ ባንክ ዋና ጽህፈት ቤት ህንጻ ኦልሞስት 2 እጥፍ የሚረዝም ሲሆን $3 ቢሊዮን ወጥቶበታል። ስነ መዋቅሩን ወይም ደግሞ ስትራክቸራል ሲስተሙን ስንመለከት ኮር አውትሪገር ሲስተም ነው የተጠቀመው። ከኮር ፍሬም ሲስተም ጋር ልዩነቱ ኮር ፍሬም ሲስተም የህንጻው ማዕከለኛ ክፍል ላይ አንኳር መዋቅር ከፌሮና ከኮንክሪት የተሰራ ሊሆን ይችላል፣ ሺሮ ሊሆን ይችላል፣ ወይም ደግሞ በስቲል ብሬስ ፍሬም የተሰራ ሊሆን ይችላል። ያንን ኮር የከበቡት ሞመንት ሬዚስቲንግ ፍሬሞች ናቸው ዙሪያውን። ጠቀሜታውም ለግራቪቲና ለላተራል ሎድ ወይም ደግሞ ለአቀባዊና ለጎንዮሽ ጫናን ለመቋቋም እንዲሆኑ ተደርገው የተሰሩ ሲሆን የዚህ የኮር ፍሬም ሲስተም ውስንነት ህንጻው በጣም ከረዘመ ኦቨርተርኒንግ ሞመንትን መቋቋም አይችልም። ስለዚህ ይህን እንዲቋቋም ተደርጎ ኮር አውትሪገር ሲስተም የተሰራለት ነው። ኮር አውትሪገር ሲስተም ማለት ኮር ፍሬም ሲስተም ሆኖ በተጨማሪ ሆሪዞንታል ስትራክቸራል ኤሌመንት ቢሞች ሊሆኑ ይችላሉ፣ ትረሶች ሊሆኑ ይችላሉ፣ ወይም ግድግዳዎች ሊሆኑ ይችላሉ። ውጫዊውን ኮለን ከኮሩ ጋር የሚያገናኝ መዋቅር ወይም ስትራክቸር ኦቨርተርኒንግ እንዳይበዛ ተሰርቶለታል ማለት። ስለዚህም አይኮኒክ ታወር አርሲ ኮር ስትራክቸር ሲስተም ያለው ሲሆን ከኮሩ ውጭ ያሉ ፍሬም ኮለኖች የተሰሩት ከኮምፖዚት ስትራክቸር ነው። ኮምፖዚት ስትራክቸር ማለት ስቲል ሴክሽን አለ፣ ፌሮ አለ፣ ኮንክሪት አለ ማለት። ስለዚህም ውጫዊ ኮለኖቹ ደግሞ እርስ በርሳቸው የተያያዙበት ቤልት ትረስ በሚባል ማጥበቂያ ነው። ቤልት ትረስ ማለት እንደ ክሮስ አይነት ነገር ሆኖ አንዱን ኮለን ከሌላው ኮለን ጋር እያጠበቀን የምናስተሳስርበት መዋቅር ነው ማለት። ፍሎር ሲስተሙን በምንመለከትበት ጊዜ ወይም ደግሞ የወለል ስርዓቱን በምንመለከትበት ጊዜ ኮምፖዚት ስላብ ነው የተጠቀመው። ይህም ማለት ቢሙ የተሰራው ከስቲል ሴክሽን ነው። አይ ሴክሽን ሊሆን ይችላል፣ አርኤችኤስ ሊሆን ይችላል። ከዛም ስቲል ዴክ ይኖረናል። ይህም ማለት የጋሺት ሊሆን ይችላል ወይም ቆርቆሮ ሊሆን ይችላል። እዛ አይ ሴክሽን ወይም ደግሞ አርኤችኤስ ቢማችን ላይ ይነጠፍና ላዩ ላይ ፌሮ ከተረበረበ በኋላ አርማታ ይሞላበታል። ይህም ኮምፖዚት ስላብ ይባላል። እንደዚህ አይነት ፍሎር ሲስተም ነው የተጠቀመው አይኮኒክ ታወር። ይህ ህንጻ አይበለውና አንኳር መዋቅሩ ቢናጋ ህንጻው ሊወድቅ ይችላል። ከአንኳር መዋቅሩ ውጭ ያሉ ፍሬሞች ቢጎዱ ህንጻው ብዙም ላይታወቅ ይችላል። የዚህ ህንጻ አማካኝ የወለል ከፍታ 4.2 ሜትር ነው። የህንጻውን አንኳር መዋቅር ወይም ደግሞ ኮር ስትራክቸር ለመገንባት አንድ ፍሎር ወይም ደግሞ አንድ ፎቅ በ4 ቀን እየተሰራ ያለፈ ሲሆን ውጫዊ ፍሬሞች በ3 ቀን አንድ ፍሎር ይጠናቀቅ ነበር። ለዚህ ህንጻ የተጣለው መሰረት አይነት ፓይል ፋውንዴሽን ይባላል። ወይም ደግሞ በአማርኛ ስንመልሰው ዘንግ መሰል በአርማታ የተሰሩ ከመሬት በታች የሚቀበሩ ረዣዥም መሰረቶች ናቸው። እናም ለዚህ ህንጻ 375 ፓይሎች ወይም ደግሞ ዘንጎች የተቀበሩ ሲሆን እያንዳንዳቸው 1.2 ሜትር ዲያሜትር ውፍረት ያላቸው ሲሆኑ በአማካኝ 45 ሜትር ጥልቀት ያላቸው ናቸው። ከፓይሉ አናት ላይ ወጥ የሆነ ማት ነው የተደረገው፣ ፓይል ካፕ አይደለም። ከፓይሉ አናት ላይ ወጥ የሆነ የኮንክሪት ግግር ወይም ደግሞ ማት የተደረገ ሲሆን ፓይል ካፕ አይደለም። ፓይል ካፕ በተለምዶ የምናውቀው ለተወሰኑ ፓይሎች ጫና ክፍፍል ለማድረግ የሚያስተሳስር አናት ላይ የሚቀመጥ ከፓይሎቹ አናት ላይ የሚቀመጥ ኮፍያ ነገር። ይሄ ግን ወጥ የሆነ የኮንክሪት ግግር ወይም ደግሞ ማት። እናም የዚህ ማት ጥልቀት 5 ሜትር። ከተማችን ውስጥ የትላልቅ ህንፃዎችን የረዣዥም ህንፃዎችን ፋውንዴሽን በምታዩበት ጊዜ ማት ፋውንዴሽን ጥልቀታቸው በአማካኝ ከ2 ከ50 እስከ 3 ሜትር ከ50 ቢበዛ እስከ 3 ሜትር ከ50 ቢሆን የዚህ ህንፃ ማት ግን እስከ 5 ሜትር ጥልቀት አለው። የዚህ ህንፃ አጠቃላይ የወለል ይዞታ ወይም ደግሞ ፍሎር ኤሪያ 265,000 ካሬ ነው። እናም መሰረት ለመጣል C45 የሆነ 37,585 ኪዩቢክ ሜትር ኮንክሪት እና 5,000 ቶን ብረት ተጠቅሟል። በአጠቃላይ ይህን ህንፃ ለመስራት 140,000 ኪዩቢክ ሜትር ኮንክሪት እና 18,000 ቶን ብረት ተጠቅሟል። ብረት ስንል ፌሮ ማለት ነው። ያው ይህን ህንፃ እንደጠቀስኩላችሁ ውጫዊው ከኮር ውጭ ያሉ ስትራክቸሮች በጠቅላላ ስቲል ስትራክቸር ስለነበሩ እነሱ ሳይቆጠሩ ለኮሩና ለፋውንዴሽን ሲስተሙን ለመስራት የተጠቀምንበትና አንዳንድ ቦታዎች ላይ የተጠቀምነው ብረት ተደምሮ 18,000 ቶን ብረት ተጠቅመናል ማለት ነው። ይህ ህንፃ 4 ኤስኬሌተር እና የተለያዩ አይነት አሳንሰሮች ያሉት ሲሆን በድምሩ 54 አሳንሰሮች አሉት። የህንፃው መስተዋት ደብል ስኪን ፋሳድ ይባላል። ለማቀዝቀዣነትም አላማ ታስቦ የተሰራ ነው። ህንፃው ለ8 ሬክተር ስኬል የመሬት መንቀጥቀጥ ታስቦ የተሰራ ሲሆን ህንፃው ለኮንክሪት ዲዛይን የተጠቀመው የአሜሪካውን ACI 318 ኮድ የተጠቀመ ሲሆን የህንፃውን ንድፍ ያወጣው የሊባኖሱ ዳር አልሃንዳሳ ሲሆን ህንፃውን የገነባው ተቋራጭ የሀገራችንን ረዥሙን ህንፃ የገነባው CSCEC የቻይናው ቻይኒዝ ስቴት ኮንስትራክሽን ኢንጂነሪንግ ኮርፖሬት እንደ አውሮፓውያን አቆጣጠር በ2018 ስራው የተጀመረ ሲሆን በ2024 ተጠናቋል። ለእንደዚህና መሰል ኮንቴንቶች ቴሌግራም ቻናል አለ። ዩዘር ኔሙን አስቀምጥላችኋለሁ።